ታዋቂው ቲክቶከር ጆን ዳንኤል ከ1 ዓመት 4 ወር እስር በኋላ በይፋ ተመለሰ። ሰላም ውድ ቤተሰቦቼ እንዴት ናችሁ? አብራችሁ ስለምትቆዩ ከልብ እያመሰገንኩኝ ዛሬ ስለ ጆን ዳንኤል በይፋ ስለመመለስ ላበስራችሁ ነው። ባለፉት 16 ወራት ከማህበራዊ ሚዲያ ርቆ የቆየው ታዋቂ ቲክቶከር ጆን ዳንኤል ስለ ሁሉም ነገር ፈጣሪ ይመስገን በማለት ደግሞ ወደ ተከታዮቹ መመለሱን አብስሯል። ጆን ዳንኤል ባለፈው ጊዜ ውስጥ ያጋጠመው ሁኔታ ትልቅ ትምህርት እንደሆነው ገልጾ አለማስተዋሌ ዋጋ አስከፍሎኛል፣ በዚህ በ1 ዓመት ውስጥ ብዙ ተምሬ ወጥቻለሁ ሲል ተናግሯል። በተጨማሪ ከዚህ ቀደም ለተፈጠረው አወዛጋቢ ክስተት የኢትዮጵያ አየር መንገድን ለተፈጠረው አወዛጋቢ ክስተት ከልብ ከአንገቱ ዝቅ ብሎ ይቅርታ ጠይቋል። እስኪ ይቅርታውን አብረን እንመልከት። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ሰላም ነው እናቴ? እሺ፣ ጉሊት ስትሰሪ በቀን ምን ያህል ትሰሪያለሽ? ጉሊት ያው ደንቦች ያሰሩ መከራያየን እየተሯሯጥንም 5ም 10ም ሽጠን እንገባለን። ደንብ ያሰራን። በቀን እስከ ስንት ትሰራለች? በቀን ያው እስከ 100 ብርም እስከ 150 ብር እንሰራለን። እረፍት ስታርፋላችሁ? እረፍት አናርፍም። የለም እረፍት የለም። ከሰኞ እስከ እሑድ ትሰሪያለሽ? አዎ እሰራለሁ። እሺ፣ ዛሬ የመጣሁትኝ የአመት እረፍት ልሰጥሽ ነው። በቀን 150 ነው ያልሽኝ። እሺ፣ ይኸው 1 ወር እረፍት ነሽ። ከቤት እንዳትወጪ፣ በቃ ቤትሽ ቁጭ ብለሽ ትዝናኛለሽ። እሺ፣ እግዚአብሔር ይስጥልን፣ እድሜ ይስጥልን። እናመሰግናለን። አሜን። እግዚአብሔር ይስጥልን። እሺ አባቴ። ሰላም ነው እናቴ? እሺ፣ ጉሊት ስትሰሪ በቀን ምን ያህል ትሰሪያለሽ? ጉሊት ያው ደንቦች ያሰሩ መከራያየን እየተሯሯጥንም 5ም 10ም ሽጠን እንገባለን። ደንብ ያሰራን። በቀን እስከ ስንት ትሰራለች? በቀን ያው እስከ 100 ብርም እስከ 150 ብር እንሰራለን። እረፍት ስታርፋላችሁ? እረፍት አናርፍም። የለም እረፍት የለም። ከሰኞ እስከ እሑድ ትሰሪያለሽ? አዎ እሰራለሁ። እሺ፣ ዛሬ የመጣሁትኝ የአመት እረፍት ልሰጥሽ ነው። በቀን 150 ነው ያልሽኝ። እሺ፣ ይኸው 1 ወር እረፍት ነሽ። ከቤት እንዳትወጪ፣ በቃ ቤትሽ ቁጭ ብለሽ ትዝናኛለሽ። እሺ፣ እግዚአብሔር ይስጥልን፣ እድሜ ይስጥልን። እናመሰግናለን። አሜን። እግዚአብሔር ይስጥልን። እሺ አባቴ። ሰላም ነው እናቴ? እሺ፣ ጉሊት ስትሰሪ በቀን ምን ያህል ትሰሪያለሽ? ጉሊት ያው ደንቦች ያሰሩ መከራያየን እየተሯሯጥንም 5ም 10ም ሽጠን እንገባለን። ደንብ ያሰራን። በቀን እስከ ስንት ትሰራለች? በቀን ያው እስከ 100 ብርም እስከ 150 ብር እንሰራለን። እረፍት ስታርፋላችሁ? እረፍት አናርፍም። የለም እረፍት የለም። ከሰኞ እስከ እሑድ ትሰሪያለሽ? አዎ እሰራለሁ። እሺ፣ ዛሬ የመጣሁትኝ የአመት እረፍት ልሰጥሽ ነው። በቀን 150 ነው ያልሽኝ። እሺ፣ ይኸው 1 ወር እረፍት ነሽ። ከቤት እንዳትወጪ፣ በቃ ቤትሽ ቁጭ ብለሽ ትዝናኛለሽ። እሺ፣ እግዚአብሔር ይስጥልን፣ እድሜ ይስጥልን። እናመሰግናለን። አሜን። እግዚአብሔር ይስጥልን። እሺ አባቴ። ስህተትን አምኖ ይቅርታ ማለት ካለፈው መማር ትልቅ ነገር ነውና ወንድማችን በርታ። በጣም ፓወር ያለክ ልጅ ነህ። ብዙ ነገሮችን ታደርጋለህ። ከዚህ በፊትም ብዙ እርዳታ ላይ ስትሳተፍ፣ ስትረዳ፣ ስታስረዳ አይቻለሁኝና በግሌ በጣም ነው ማደንቅክ። በርታ። በጎፋ ያደረከው ነገር በጣም ትልቅ ነገር ነው። በጣም ደስ የሚል ነገር ነውና
እንግዲህ ዛሬ ቪዲዮን ከለቀቀ በኋላ በጣም በአንድ ሰዓት ውስጥ 1.5 ሚሊዮን ተከታዮች ነው ያዩለት እና ቪው ያለው እና በጣም ብዙ ላይኮች አሉት፣ ብዙ ሼሮች አሉት፣ ሪፖስት ብዙ አለው እና በጣም ብዙ ሰው ይወድካል። በጣም ለብዙ ሰው ናፍቀውካል እና ዛሬ እንግዲህ ምሽት ላይ መለሳለኝ 3 ሰዓት ላይ ብሏል። እኛም በጉጉት እየጠበቅን ነው። በርታ ወንድማችን። ስህተትን ማወቅ ትልቅ ነገር ነው። ከስህተት መማር ትልቅ ነገር ነው እና በርታ። ለዛሬ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እወዳችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉኝ። ባይ ባይ።